መጣው ምን አስቸኮለሽ ዙሮ አንቺ ወደ አንቺ ጋር እየመጣው ነው ትክክለኛው ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ልጆቿን ለማግኘት በእንደዚህ አይነት ነገር እጅግ በጣም የሚደብር ነገር ነው እንደዚህ አይነት አስተሳሰብ የማይሆን ነው በቃ እኔ የምናገረው ይሄንን ነው ምን ታያለሽ አንተስ ምን ትላለህ ምንም አይደለም እንጠብቃለን አሁን ጀሚላ እስከምናይ ድረስ ምንም ማወራ ራሱ ነገርኩ እኮ እርግጠኛ ሆኛለሁ በቃ እኔ ትመጣለች ስላሉኝ እርግጠኛ ነኝ ከሌላ ሰው የሰማሁት ነገር ስላለ ማለት ነው ሰኪም እኮ ማለት ነው ትመጣለች ምናምን እኮ አላለችም ታገሽና ጠብቂኝ አሁን እንደምንም ብዬ ጨርሳለሁ ተረጋጊ ነው ያለች ማለት ነው በቃ እሷ ካለች እኔ በቃ እንጂ አሁን እኮ እስካሁን እኮ እሷም አልደወለችም አሁን አናወራ ምንም ነገር ያለች ነገር የለም አልደወለም ሲፈጠር አልደወለልኝ ሱሜ ይኸውልሽ እንደዚህ አይነት ነገር በጭራሽ እንዳይደገም መጠንቀቅ አለብሽ ሲጀመር እስከምትመጣ ድረስ ለምን አንቀመጥም የት እንቀመጣለን በቃ እንቀመጥ ምን መቀመጫ ይጠፋል ችግር የለውም ምን ያልቀመጥ ደክሞሻል እስካሁን ድረስ ችግር የለውም ምን ይደክመኛል ስትፈልጊ አይደል እንዴ ዋልሽው እኮ በፈልግም ችግር እሺ በቃ እስቲ ያለውን ነገር አስረጅኝሽ የአንዋር ባለቤት ናት እንዴ የአንዋር ባለቤት ናት አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ የሱመያን ስልክ ሰጣኝ ነው የመጣውቲ ማለት ነው ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው እንዴት እንደዚህ አይነት ነገር ይታሰባል እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት እናት ነች እሱ ምን ሊያረጋት ነው እሺ ለሰኢድ ሊሰጥ እኮ አይደለም ሲጀመር ልጅቷ ምንም አልሆነችም ደህና ነች እኔም ልጆች አሉኝ ታውቃላችሁ መቼም እሺ ምን አስቦ ነው ይሄንን ሊያደርግ ይችላል ምንም እኮ ክፋት እኮ አላሰበም በቃ ሁለቱ እንዲታረቁና እንዲስማሙ እንጂ ሌላ ክፋት የለውም ተኝታ ስለነበረ ነው ቀስቅሼ ይዣት የመጣው ሰኢድ ወደዚህ እንዲመጣ ይሄንን አይቶ ሰኢድ ከዛ ሲመጣ ልጅቷን ሊሰጥና አንቺ ልጄን ብለሽ ስትመጪ ከሰኢድ ጋር ተገናኝታችሁ እንድትታረቁ እንጂ ሌላ ክፋት ምንም አላሰበም አይሄድም የምን ሄዶ ይዞት መጥቶ እዚህ እሷን አገናኝቶ ያስታርቅም ህፃን ልጅ መውሰዱ ምን አስፈልገ እዛ ድረስ ለመሄድ እኮ ብዙ ነገሮች ያስፈልጋል ምንም አያስፈልግም በቃ ገንዘብ ነው ገንዘብ ከሆነ ቤትም ምኮዛ ሰኢድን ነው የሚያገኘው ሲጀመር ማለት ነው እሱ ግን ያሰበው ቀጥታ ሰኢድ ወደዚህ ሲመጣ ሱመያም ልጆቼን ብላ ትመጣለች በዛ መሃል ሁለቱ ተነጋግረው ይግባባሉ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው እኔ እኮ ይኸውልሽ አንቺ እናት ነሽ አይደለ እናት ነሽ ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቂያለሽ ተረድቻለሁ ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበር በደንብ ነገሮችን ማጣራት የነበረበት እኔም እኮ በሰዓቱ በጣም ቤት ውስጥ ትልቅ ጦርነት ነው የከፈትነው ሳልረዳ ቀርቻ አይደለም እናት ነኝ አውቀዋለሁኝ ግን እሷም ደግሞ ባዳ አይደለችም የመጣችው አጎቷ ቤት ነው ያን ያህል ከባድ ነገር አይደለም እኮ ግን እናት ስለሆነች እናት ትረበሻለች እረዳሃለሁ አርም ሲጀመር ክፋት አስቦ አይደለም በጣም ነገርኩኝ ከተረዳኸኝ ትረዳኛለህ ብዬ አስባለሁ ክፋት አስቦ አይደለም ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጦርነት ነበር የከፈትነው ግን በመሃል በቃ እኔ ማምጣት ስላለብኝ እቺ ልጅ ጀርመን ያለችው እህት እየደወለችልኝ የሱመያን ስልክ ሰጠችኝ ሰኪነቻ በቃ በእናትሽ እኔ አሁን በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛን የምናውቀው ልክ ነህ እኔ እረዳሃለሁኝ እና ያ ነገር ነው ይቅርታ አድርጊልኝ እንደው ጮክ ብዬም ካወራውብሽ ግን በፍጹም የማይደረግ ነገር ነው ያደረገው በተአምር እንደዚህ አይነት ነገር የማይደረግ ነገር ግን ቆይ ህፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው እስቲ እንዴት ነው ያመጣሽው በፍጹም እሱ ሲጀመር የለም ወጥቶ ሄዷል ልክ ሲወጣ ጠብቄ ነው ልጅቷን ይዤ የመጣው ተኝታ ስለነበረ የትም አትወስዳትም የሚል ሐሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ መጣሁ ማንኛውም ግን እውነት በጣም ነው ማመሰግናችሁ አመሰግናለሁ በዚህ አጋጣሚ ተዋውቀናል ኧረ ምንም ችግር የለም አመሰግናለሁ ስላስከፋንሽ ይቅርታ ኧረ ምንም ያንቺ ነው በቃ እሺ ደውልልሻለሁ እሺ እንገናኛለን በጣም ነው ወቸ ስላዘናችልኝ በጣም ነው አመሰግናለሁ ማለት ነው ያው ልጄን አግኝቻለሁ በጣም ደስ ብሎኛል ሂጂ በቃ ይዘሻት ሂጂ እና አንቺም በጣም እናመሰግናለን ከልብ ነው ማመሰግነው እሺ ከልብ ለምን መሰለሽ ግን ሪስክ አለው አንቺ ላይ አሁን ምንም ነገር አይፈጠርም ደግሞ ቅድም ምንድነው ያልከው አንተ ልጁ እኔ አመሉን ስለማያውቅ ነው በጣም እኔ እዛ ማይድ ፈርቼ እኮ
ሲጀመር እሱ ምንም አይነት አመል ቢያመጣ ሴት ነኝ እሷም ስታለቅስ ለአንድ ደቂቃ እንኳን ማልቀስ ያልነበረባትም ግን በቃ እሱ ምንም ያህል ለኛ ቢሆን እቺ ልጅ መመለስ ስላለባት ነው ቀጣርቂ ይዤ እጅግ በጣም እኮ ነው እጅግ በጣም ነው የተጨነቀችው እንዴ ሱመያ እንዴት ስታወራ ራሱ የምታወራው ሁሉ ጠፍቶባት ነበር እኔ ስትነግረኝ አንዋር መሆኑን አላወኩም ጭራሽ እኔ ሌላ በቃ ህፃኗ ልጅ ተሰርቃባት ነው ይመስለኝ አሁን ምን ትላለሽ አንቺ አንዋር ብላ እንኳን ለመናገር እንትን ትንፋሽ አጥሯታል የሱን ራሱ ልረጋጋ የቻልኩት ድምጹን ስሰማ ነው ያንዋርን ማለት ነው አንዋር ማለት ደግሞ አጎት ነው ለኔም ወንድሜ ነው ታውቂያለሽ አይደለ የፈለገ ነገር ቢሆን ምንም አይፈጠርም ብዬ ነው ለዛ ነው ታውቂያለሽ እሱ ባይሆን ኖሮ ሌላ ነገር ቢሆን ማለት ነው እኔ እንጃ እኔ ምን እንደምፈጥር እኔና ፈጣሪ ነው የምናውቀው አንቺን ደግሞ ከልብ ነው ማመሰግነው ይገርምሽ ነገር በድንጋጤ ማለት ነው ህፃኗን ትንሽ አለች የሷ ታናሽን እንዴት ማቀፍ አቅቷት እህቴ ነው ነይ ተቀበያት ብዬ እሷ ነች የተቀበለቻት በጣም ቫይብሬት አድርጋ ነበር እንዴ በጣም ከባድ ሪስክ ድንጋጤ እኮ የሆነ ነገር ይፈጥራል በልጅ ደግሞ ማለት ነው መቼም አንቺም ታውቂዋለሽ ሴት ነሽ ልጅ አለሽ ምን እንደሚፈጠር ድንጋጤው ምን እንደሚያመጣ እንዴ ለመናገርም ይከብዳል እኮ አሁን አንቺ ከቻልሽ ችግር የለውም አንቺ ምን አደረግሽ እኔ ይሄን ሁሉ ነገር ምነግርሽ ለአንዋር እንድታስረጅልኝ አንዋር ያሰበው ነገር እጅግ በጣም የተሳሳተ አስተሳሰብ ነው ያሰበው በእንደዚህ አይነት መንገድ ሰላምን ለመፍጠር በእንደዚህ አይነት መንገድ ለማስታረቅም ድጋሜ እንዳታስበው የሚገርምሽ ነገር የፈለገ ወንድምየው ቢሆን ገባሽ ወንድምየው ቢሆን የሰው ጻል ልጅ ወስዶ መሄድ ወንጀል ነው ምክንያቱም ይፈረድበታል ከባድ ወንጀል ነው ሰረቀ እንጂ ይዞ ያደል ምክንያቱም ያለ ፍቃድ ነው ይዞ ሄደው ሱመያን ይዤ ጠይቆ እንትን ብሎ ነው እንትን ሴራ ተሰርቶ ነው የተወሰደው ይሄ ማለት ደግሞ ወንጀል ነው ከባድ ወንጀል ነው እኔ እኮ አሁን እኮ ማውቀው ነገር የለም አይ ነው እኔም ይኸውልሽ ምናልባት የሚገባ አሁን በርግጥ ተናደ ይሆናል እኮ ልክ ነህ ምክንያቱም በሰዓቱ ያየኸው አንተ እንጂ ነው አይደለም አሁንም አንቺ ጋር ምንም እንዳይፈጠር አስረጁ እኔ የተናገርኩትን ነገር አንተ እኮ የሰራው ወንጀል ነው ከባድ ወንጀል ነው ያስጠይቃል አንተንም እኔም እጠየቅበታለሁ ስለዚህ እኔ ነኝ ይዤርኩኝ አፈፍ አርጌ እኔ ነኝ ይዤርኩት ምክንያቱም ወንጀል ነው የሰራው አንተም ለምን ያቺ ጻል ልጅ ቁጭ ብላ አንቺም አይተሻል የሆነ ነገር ፖሊስ ይዛ በመጣ ምምትል አንቺም ቁጭ ብለሽ አንቺም ትያዣለሽ አይደል እንዴ እኔን አስረግጠሽ ነገር እኔ እንደውም በጣም ጠርጥሬ የነበረው ማለት ነው አዩ ነበር ትላንትና አዩና ቡኒን አስራ እንደዚህ ወደ ኋላ ማለት ነው እንደዛ ስታደርግ በቃ እኔ ጠረጠርኩ አዎ ብድሯ ሊመልሱ ነው ብዬ እንደውም ቤቷ ድረስ ሄደን ማለት ነው ላገኝም አልቻልኩም ዝግ ነው ቤቱ ስንት ሰዓት ሙሉ እዛ ቆሜ ብቻችንን አልነበረም በጣም ብዙ ጥረት ስናደርግ ነበር ሪካርዱን የአንዋርን ድምጽ ስሰማ ነው እኔ ረጋጋ ይቻላል በድንጋጤ ማለት ነው እንዴ ብድጋ ግርግዳ ላይ ነው ለጠፍኳት ሰይድም የፈለገውን ያምጣ ብዬ ማለት ሚስቴን እንደዚህ ያደረክ ቢለኝ